ዌልካም እንዴት ናችሁ? አማን ናችሁ? ዛሬ እስኪ ስለ ማስተር ካርድ ስለ አንዳንድ የኢንተርናሽናል ካርዶች አስፈላጊነቶች እኛ ጋር ያለውን እናወራለን። ኢቨን ኢፍ ስቴፕ ባይ ስቴፖችን ባላሳያችሁ ማለት ነው። ልጁ አሁን እያሳያችሁ አለ። እዚህ ጋር ቨርቹዋል ካርዶች ፕሮሰሱንም እያሳየ ነው። እዚህ ጋር ማየት ትችላላችሁ። ኢትዮጵያ ውስጥ እነዚህ ነገሮች ብዙ ገና ይቀራቸዋል ብዙ እና ይሄን ሀሳብ ለማንኛውም ተመችቶኛል ስላየሁት ማለት ነው። እና ምንድነው መሰላችሁ ማስተር ካርድ፣ ቪዛ ካርድ አሁን እነዚህ ነገሮች እነ ማስተር ካርድ ቨርቹዋል ካርዶች ያስፈልጋሉ። ናሽናል ባንክ እንደዚህ ነገሮች መፍቀድ አለበት። ለምን መሰላችሁ? ለምሳሌ የውጭ ብሮችን በኢንተርናል እና በኤክስተርናል የሪሚታንስ ማግኘት እንችላለን ማለት ነው። አንደኛው አንዲት ሀገር ውጭ ባለ ሰው ገበያ ልታገኝ ትችላለች፣ ዶላር ወይም ይሄ ብር የሚባለውን የዓለም አቀፍ ገንዘብ የሚባሉት ማለት ለኤክስፖርት ለኢምፖርት። ሶስተኛው ወይም ሁለተኛው የሚባለው ደግሞ በኢንተርናል ነው። ኢንተርናል ማለት ለሴዛት እነ ቻይና እነ ኢንዲያ የሚጠቀሙት ስታይል። ለምሳሌ ሰዎች የቴክኖሎጂ ሰው ከሆነ ወይም የቢዝነስ ሰው ከሆነ ቢዝነስ ማኔጅመንት ተምሮ ድርጅት ኦርጋናይዜሽን ሊያቋቁም ይችላል። ለሴዛት ጊታብን ያቋቋመው ሰውዬ ለምሳሌ አንድ የማኔጅመንት ሰው ነው፣ የአይቲ ሰው አይደለም፣ ወይም የኮምፒውተር ሳይንስ ሰው አይደለም፣ ወይም የሶፍትዌር ሰው አይደለም። ግን ሶፍትዌሮችን ሶፍትዌር የተማሩትን አይቲ የተማሩትን ኮምፒውተር ሳይንስ የተማሩትን አይኤስ የተማሩትን ሰዎች ሰብሰብ አድርጎ ጊታብ ለዴቨሎፕመንት ቅርብ የሆነና ለማኔጅመንት ቅርብ የሆነን አንድ ፕሮጀክት የሚሰራበት ኢንቫይሮንመንት ፈጥሮ ቢሊኒየር ሆኗል ማለት። ስለዚህ ሀሳብ ነው ዋናው ነገር ለማደግ ለመቀየር ምናምን። አሁን ለምሳሌ ዓለም አንድ በሆነችበት ዘመን ላይ ናሽናል ባንክ ብዙ ነገሮች ሎክ ያደረገ ነበር። አሁን እየከፈታቸው አንሎክ እያደረጋቸው ነው። ደስ ይላል ማለት ካርዶች መሰጠት አለባቸው። ለምሳሌ ዶላርም በኢንተርናሊ እዚህ ሀገር ባለ ሰው ልናመጣ እንችላለን ማለት ነው። ብቃት ያለው ሰው የተማረ ሰው ካለን ለሴዛ እነ ፓይፓል እነ ጉግል ፔይ ማለት ነው። ሌላ አይነት ብዙ አይነት የፓይፓል ሲስተሞች አሉ። ብዙ ደግሞ የኦንላይን ስራዎች አሉ። በሀገር ውስጥ ሆኖ አንድ ሰው ሊያመጣ ይችላል። ስለዚህ ለተማረ ሰው ጀስት ለዋሬቨርስ ፊልድ ላይ ሆኖ ለዲዛይንስ ለምሳሌ የግራፊክ ዲዛይን ቢሰራ ወይ ሞሽንስ ዲዛይን ቢሰራ ወይ ፕሮግራሚንግ ሰው ቢሰራ ወይ የኔትወርኪንግ ምናምን ቢሰራ አንድ ሰው ስራዎችን ለመስራት ምን ያስፈልገዋል? ይሄ ካርድ ያስፈልገዋል። የኦንላይን ስራዎች ይኖራሉ። ስለዚህ የኦንላይን ስራዎች አሉ ማለት ያን የፎሬን ከረንሲ ወይም ፎሬን ሀገር ውጭ ሀገር ያለን ገንዘብ አገኘ ነው ማለት እዚህ ሀገር ውስጥ አንድ ሆኖ ሰራ ማለት የዛን ሀገር ገንዘብ አገኘ ማለት ነው። ሀገሪቱ ተጠቀመች ማለት ነው። ስለዚህ ናሽናል ባንክ በማድረጉ እኔ ደስ ብሎኛል። ምክንያቱም አንድ ስቴፕ ወደዚህ መሄድ እንደዚህ አይነት ነገሮች ላይ ገና በጣም ሎክ ነበር ይዞ ሎክ የተወሰኑ ሰዎች ብቻ እኔ ጠይቄያለሁ ይዞ አንድ የግልም ባንክ የአይሲቲ ኃላፊ ምናምን እንደዚህ ኦንላይን ስራ ሰርቼ ግን በምን ላወጣው? 600 ነው $500 ነበር። እንዴት ላወጣው? የለኝም ካርድ የለኝም። ግን ያለሁት ሀገር ውስጥ ስለሆነ ማለት ነው። እና አንዳንዴ ለሴዛት አይቲ ወይም ኮምፒውተር ሳይንስ ወይም ሶፍትዌር ኢንጂነሪንግ ምናምን ተምራችሁ እንደዚህ አይነት አማራጭ ካርዶች ሲመጡ ልትሰሩ ትችላላችሁ። ኦንላይን ስራ የተለያዩ አይነት የኦንላይን ስራ ካሉ ስራዎችን እንደማግኘት ይቆጠራል። ናሽናል ባንክ ክፍት ማድረጉ መዘመኑ እየሄደ ነው። ናሽናል ባንክ ክፍት ብዙ ማድረግ አለበት። ለነጋዴው ብቻ እና ለጥቂት ሰዎች ብቻ አይደለም። ባንኩ የሀገሪቱ ባንክ ነው። የ130 ሚሊዮን ህዝብ ባንክ ተብሎ ነው የሚታሰበው ናሽናል ባንክ ኦፍ ኢትዮጵያ ማለት። ስለዚህ በተለይ ከዚህ ያለው እንደመኛው ማክበር አለበት። እዚህ ኢንተርናል ቱ ዘ ካንትሪስ ኢትዮጵያ ማለት ነው። ኢትዮጵያ ውስጥ ያለ ሰው እዚህ ዶላር ሊያመጣልኝ ይችላል። ዶላር በዛው ሊመጣ ይችላል። ዩሮን በሉት ምናምን በሚሰራ ሰው እነ ቻይና እና ኢንዲያ በዛው ነው የሚያመጡት። እና ለሆነ ነገር ለመግዛት ኢምፖርት ለማድረግ እቃዎችን የፋብሪካ እቃዎች ሊሆኑ ይችላሉ፣ የኢንተርፕራይዝ እቃዎች ሊሆኑ ይችላሉ፣ ቀላል ሊሆን ይችላል ማለት ምክንያቱም የእነሱን ከረንሲ በሰው ኢንተርናሊ ባለ ሰው ወይም ሀገር ውስጥ ባለ ሰው ታገኘዋለህ ማለት ኖት በፎሪነርስ ለሴዛት አብሮድ ባለ ሰው ብቻ ለምታገኘው አብሮድ ያለ ሰው ደስ ካለ ወይም ውጭ ሀገር ያለ ሰው ደስ ካለ ይላክ፣ ደስ ካለ ነው ማይላክ መብቱ ነው። እዚህ ባለው ሀገር ውስጥ ባለው ሰው ግን ይህን ገንዘብ ማግኘት ይቻላል በጣም ወይም ራሱ ሶሻል ፈርቲሊቲው ጥሩ ነው የሚሆነው ማለት ዋዳዝ ካላችሁኝ እዚህ ተምሮ ቁጭ ለሚል ወጣት እንደዚህ አይነት ነገሮችን ኦፖርቹኒቲዎችን ሲክ ያደርጋል። እንደነ ኢንዲያ እንደነ ቻይና
ፊት የሚያደርግበት ሜካኒዝም ሊኖር ይችላል። አንድ የቴክኖሎጂ ሰው ወይም አንድ የማኔጅመንት ሰው፣ አንድ የማርኬቲንግ ሰው፣ አንድ በዋሬቨር ፊልድ ልትማሩ ትችላላችሁ። ኦንላይን ስራዎች ሊሰሩ ይችላላችሁ። የጤናም ሰው አይሰራም ማለት አይደለም፣ ይሰራል። ሰዎች የተለያዩ ስራዎች የተለያዩ ሙያዎችን ሊማሩ ይችላሉ። ኦንላይን ሰርተው ደግሞ ገንዘብ ለሀገራቸውም ራሳቸው ገንዘብ ሲያመጡ ለሀገራቸው ገንዘብ አመጡ ተብሎ የሚታሰቡ ፓራሌል ግራውዝ ነው። ሁሉም አብሮ ግራውዝ ካላደረገ አንድ ሰው የተለያዩ ፓርቶች አሉት። ሁሉም ካላደጉ ሰውየው አደገ አይባልም። ሁሉም ማለት ነው ፓራሌል ግራውዝ ያደርጋል አንድ ሰው። ስለዚህ ሀገርም እንደዛ ነው፣ ሴክተርም እንደዛ ነው። ፓራሌል ግራውዝ ማድረግ አለበት። አንዱ ቀጭጮ አንዱ የተሻለ ነው ምናምን ማለት አንችልም። ሁሉም ፓራሌል ግራውዝ ያደርግ ለሴታ ተቋማት ፓራሌል ግራውዝ ሲያደርጉ፣ የሰዎች አስተሳሰብ ፓራሌል ግራውዝ ሲያደርጉ ዋሬቨር ሴክተርስ ማለት ነው የምናደርግ አንዲት ሀገር አድርጋለች እንላለን ማለት ነው። እንደዚህ ነው ሶሻል ዌልፌራችን ወይም ደግሞ ማህበራዊ ትስስራችን፣ ማህበራዊ የሶሻል ኢንተራክሽን እንደዚህ ስልጣኔያችን ደረጃ ወይም ደግሞ ግንዛቤዎችንም ከፍ እያለ ይመጣል። ለማንኛውም ይሄ ስለ ማስተር ካርድ ስለዚህ የፔፓል ካርዶች ወደዚህ ሀገር መምጣት አለባቸው። የነ ጉግል ፔይን ጨምሮ ይህን መፍቀድ የሚችለው ናሽናል ባንክ ነው። ናሽናል ባንክ አንድ ስቴፕ እየሄደ ነው። ስቲል ሎክድ ነው በዚህ ነበር ሎክድ ለተወሰነ ሰዎች እና ውጭ ሀገር ላሉ ሰዎች ቪዛ ላላቸው ብቻ ፓስፖርት ላላቸው ብቻ ቢሰጥበት። እንዲሁም ፓስፖርት እንዳያስፈልግ ናሽናል አይዲ ብቻ በቂ ነው ብዬ ነው የማስበው። ፓስፖርትም አያስፈልግም ራሱ ለዚህ ሌጂትሜት ደግሞ። ከዛ ውጭ ሀገር ስትሄድ ብር ትራንዚት አድርገህ አየር ቲኬት ልቆርጥ ትችላለህ፣ ላትቆርጥ ትችላለህ። ሀገር ውስጥ ሆነ ልትሰራ ትችላለህ። ለቴክኖሎጂ ሰው ለሰይዛት ኢንዲያ እና ቻይና በዚህ ወይ ነው የሚያገኙት። ኤዥያ ላይ ያሉ አንዳንድ ሀገሮች ዶላርም በዚህ በኢንተርናል ሎቦራቸው ነው የሚያገኙት። የአሜሪካን ካምፓኒዎች ጀስት ላይ ኦንላይንስ ስራ ሰርተው ቻይና ላይ በአሜሪካ ላይ መለስ የፕራይቬት ድርጅት ሊሆን ይችላል ማለት ነው። አሁን ዓለም ኮላቦሬት ላይ ነው የምትሰራው። ዓለም ቴክኖሎጂ ካምፓኒዎች፣ የንግድ ካምፓኒ የምትላቸው፣ ኢንተርፕራይዝ የምትሏቸው፣ ኢንዱስትሪ የምትሉት ዓለም ፓራሌል ግራውዝ በሚያደርግበት ሰዓት ፓራሌል ግራውዝ አናድርግም ማለት ተዘም እና ይሄ ፔፓሎች ኢትዮጵያ ውስጥ መግባታቸው ለወጣቶቹ አንድ እንደ ስራ ለስራ ጥሩ ይሆናል። ጆብ ሲክ ለሚያደርጉ ወጣቶች ስለዚህ ብዙ ሰው መማር አለበት ብዬ ማስብ ነው። መማር አለብን፣ አለመማር ሳይሆን መማር ነው ያለብን። እየተማር ስራዎችን ፓራሌል ከነሱ ጋር ደግሞ አውትፊት የሚያደርግ ኖሌጅ እንራውን ምን ማድረግ አለብን? እንደዚህ አይነት ስራዎችን ኦፖርቹኒቲዎች መጠቀም አለብን። አሁን ለምሳሌ እኔ ቅድም ነግራችኋለሁ 600 ነው ምናምን ዶላር ቀርቶብኛል። ኢቨን እስከ አይሲቲ ኃላፊዎች የግል ባንኮች ብላ ተጨራለ ናሽናል ባንክ ሎክድ አድርጎ አይፈቅድም ነበር። እንደዚህ አይነት ነገሮች መደፈር አለባቸው፣ መፍቀድ አለበት። የግል ለሴዛት ባንክ 130 ሚሊዮን ህዝብ ነው። የጥቂት ሰዎች አይደለም። ኢማጂን የጥቂት ሰዎች አይደለም፣ 130 ሚሊዮን ህዝብ። ምክንያቱም በ30 ሚሊዮን ህዝብ ይዞ ነው የሚሰራው እና አንድ ስቴፕ ዋን ሞር ወደ ፊት እያለ ነው ማለት ነው። ስለዚህ ጥሩ ነው። ይህን ሀሳብ እኔ በጣም የምጋራው። አንደኛው ለእኛ ያለው ኦፖርቹኒቲ ለኢኮኖሚያችን ጥሩ ነው። ለኢትዮጵያ ማለት ኢትዮጵያውያን ለእኛ ለኢትዮጵያውያን። ሁለተኛው ኢንተርናል ይላል ወጣት እንደዚህ በተለያየ ነገር ምናምን ነው። ለምሳሌ ዴቨሎፕመንት ላይ፣ መልቲሚዲያ ላይ፣ ግራፊክስ ላይ የተለያዩ ነገሮችን ትምህርት ላይ ፎከስ አድርጎ ነው። ኖት ኦንሊ የቴክኖሎጂ ተማሪዎች የሶሻልም ሊሆን ይችላል። ወራቤር ኢንተርናሽናል ላንጉጅ ላው አስተምረህ ኦንላይን ላይ ገንዘብ ልታገኝ ትችላለህ። ማትስም ማስተማር ልታገኝ ትችላለህ። ፊዚክስ እንደዚህ ኦፖርቹኒቲዎች ክፍት ሲሆኑ ጥሩ ነው። እኛም አብሮድ ኮምፒት ማድረጋችን እንደዚህ ያለን እንደ ጆፕ ያለን ፍቅር ከውጮች ጋርም የራችን ኮምፒተንስ ይኖራል ማለት ነው። ለእኛ አንድ ዋን ሞር ለእውቀትም ነው፣ ለገንዘብ ብቻ ሳይሆን ለእውቀት ዋን ሞር ያስፈነጥረናል። ጥሩ ነው ማለት ነው። ስለዚህ ለምሳሌ አንደኛው ለምሳሌ ኢንተርናል ሪሚቲስ እና ኤክስተርናል ሪሚቲስ ሪሚቲስ በውጭ ሀገር በሲቲዝንስ የሚላክ ብር ማለት ነው። ግን ኢንተርናል ሪሚቲስም ይኖራል ብሎ ማሰብ ነው። ኢንተርናል ሪሚቲስ ማለት ሚንስ ዋት ዳዝ ኢት ሚን ዛት ከዚህ ላይ የተለያዩ ሰዎች ዴቨሎፕመንት ሰርተው ሊሆን ይችላል፣ ሶሻል ሚዲያ ላይ ኢምፓክት አድርገው ሊሆን ይችላል። በተለያየ ነገር ብቻ ገንዘብ ዶላር ሊሆን ይችላል፣ ዩሮ ይሆን ተከፈለ ማለት ለሀገር ገቢ ያስገኘ ኢንተርናሊ ማለት ነው። ለራስም ዌልፌር ጥሩ ሆነ ማለት ነው። ስለዚህ ብዙ ባንኩ ብዙ ነገሩ አማራጮችን ማቅረብ አለበት። ኢቨን አንድ ሰው ድርጅት ሊያቋቁም ቢፈልግ ብድሩን ለማበደር አለበት ከዴቨሎፕመንት ጋር አውት። ለምሳሌ ይሄ ካትዴጅ ቴክኖሎጂ ኢንጂነር ቴክኖሎጂዎች በዚህ ወይ ነው የሚሰሩት። ድርጅቶች ጋር ኮላቦሬት ላይ አብሮ በመስራት ለሴዛት ዩቲዩብ ከቅድም ባለፈው እንደውም
እንደ ቪዲዮ ላይ ምን ሰርቻለሁ። ዩቲዩብ ከማን ጋር ይሰራል? ከጎግልስ ጋር ይሰራል። ለሴዛት ጎግል ከለሴዛት ጆፕ ለምሳሌ አፕወርክ ጋር ይሰራል ባላችሁ። አፕወርክ ደግሞ ከኢንድድ ጋር ይሰራል። ኢንድድ የሚባልም እንደዚህ የጆፕ የሚቀመጥበት አለ። ኢንድድ ከሊንክድ ሊስት ጋር ይሰራል። አሁን ይህ ምንድነው? እያንዳንዱ አፕ የተለያየ አፕ የምታመጠው ካምፓኒም ቢሆን ከላብሬት ላይ ነው የሚሰራው። ከላብሬት ላይ ባይዘ ወይም ሁሉን ሰዓት ሳትበው ነው የሚሄዱት። እንደዚህ ሞደርናይዝድ የሆኑ ለምሳሌ ይሄ እነዚህ አሁን ያለንበት የ21ኛው ክፍለ ዘመን ቴክኖሎጂ የሚባሉ ሰዎችን ይዘው ነው የሚሄዱት። ዋሬቨር ፊልድስ ጉግል ላይ ሆናችሁ የተለያዩ ፊልድ ሰጥታችሁ የተለያዩ ኖት ኦንሊ አይቲስ፣ ኖት ኦንሊ አይኤስ፣ ኖት ኦንሊ ኮምፒውተር ሳይንስ፣ ኖት ኦንሊ ሶፍትዌር ኢንጂነሪንግ፣ ኖት ኦንሊ ማኔጅመንት፣ ኖት ኦንሊ ማርኬቲንግ፣ ኖት አካውንቲንግ። ብዙ ሰዎች ነው ጉግል ያው ተቀጥረው የሚሰሩት። ብዙ ሰዎች ብዙ ፋላፍ ኢንፌሜሪካል ኤክስፐርትስ በጣም ብልፋላ ብዙ ሰዎች እዛ ላይ ሆነ ይሰራሉ። ለእኛም እንደዚህ ዋን ሞር ስቴፕ ለወጣቱም አንኤምፕሎይመንት ላለንበትም ያለ ቴክኖሎጂ ትራንስፈር አንዲት ሀገር ቴክኖሎጂ ትራንስፈር ለማድረግ እነዚህን ነገሮች እዛ መሄድ አለባት ማለት ነው። የተለያዩ ሀሳቦች ያስፈልጉናል። ስለዚህ አይካኒክ አይቲ ፖድካስቶችም ላይክ ሼር ማድረጋችሁን አትርሱ። ደግሞ እዚህ ጋር አይካኒክ አይቲ ፖድካስት አንዳንድ ቴክኖሎጂዎች፣ አንዳንዴ ደግሞ ሪላክስ የሚያደርጉ ነገሮች አንዳንድ እየፖስትን እንሄዳለን። ሌላው የዘመነ ሀሳብ ቢኖርን ጥሩ ነው። የዘመነ ሀሳብ ባይዘዌ ግሊተሪያን ቲንኪንግ ኢዝ ሞስት ኦፍ ዘ ታይምስ ጉድ። ሁለገብ አካታች የሰለጠነ ሀሳብ ይዞ የሚሄድ ሰው ነው ያስፈልገው እንጂ በድሮ አይነት ምንድን ሪጂድ ሀሳብ ኦልዌይስ ጥሩ አይደለም። እና ለማንኛውም ሰብስክራይብ ማድረጋችሁን አትርሱ። የአይቲ ፖድካስት እና ማስተር ካርድ መፍቀዱ ለወጣቶች ፎር ዩዝስ which is seeking job here in this country for users only, not only for users, for technology transfer, for also knowledge competency ለውቀትም ራሱ አሁን ለምሳሌ አንድ የተለያዩ ነገሮችን ከትሌጅ ቴክኖሎጂ ከትሌጅ ኢንጂነሪንግ ማምጣት የሚቻለው በዚህ ወይ ነው። በምንም በሌላ ማምጣት አንችልም። ከትሌጅ ኢንጂነሪንግ ለሰይ ከአንድ ከተማ ያለ ኢንጂነሪንግ የሙያ ስብስብ ወደ ሌላ ሀገር ያለ ኢንጂነሪንግ ስብስብ አሜሪካ በተለያየ ሰዓት የተለያየ መኪናዎችን ይሰራሉ። ባለፈው እንደውም አንድ ቪዲዮ የነሱን ሰርችላችሁ አውቃለሁ። ያንን ከየት ማያመጡትም ሜካኒካል ኢንጂነሩ፣ ኤሌክትሮ ሜካኒካል ኢንጂነሩ፣ ኤሌክትሪካል ኢንጂነሩ፣ የአይቲ ኢንጂነር፣ የአይቲ ስቱደንት፣ የአይቲ ኤክስፐርት ነው ስቱደንት ተማሪም ሊሆን ይችላል። ሰሞይ ብቻ ባለሙያዎችን አጠራቅመው ይሰራሉ። እንደዚህ ነገሮችን ዘመናዊ መኪናዎችን ለስዛት መብረር የሚችሉ መኪናዎችን በሶላር የሚሰሩ መኪናዎችን ከዘመኑ ጋር የተለያዩ ዳይናሚክስ ነገሮችን እያመጡ ይሰራሉ። ለምሳሌ አንድ ሰው እኛ ሀገር ቢሄዳ ይሰራል። አንድ ሰው ሰማውን ኖሌጅ ሊኖረው ይችላል፣ ሰማውን ኖሌጅ ሊኖረው ይችላል፣ ኢንጂነሪንግ ሙያ ሊኖረው ይችላል። ግን በትምህርት ትንሽ የታገዘ ቢሆን ሀሳቦች ቢኖሩት ዳይናሚክስ አይዲያዎች ቢኖሩት ደግሞ ብዙ ነገሮችን ሊሰራ ይችላል ማለት ነው። ያነሱ ቢሄዳ ላይ ያለ ሰው የነሱ ላይ ያው ሴሪ ኢንጂነሪንጎች ማቴሪያሎች ይሰጣቸዋል። ኢንጂነሪንግ አንድ የመንድስና ነው እና ከትሌጅ ቴክኖሎጂ የሰላ መሐንዲስ ማምጣት ማፍራት መቻል። ኤሮስፔሱ ላይ ብትሄዱ፣ ትራንስፖርት ላይ ብትሄዱ ሞሮን ጊዜውን የጠበቀ ነው። አንድ ዘመናዊ መኪና የሚባለው ዋይፋይ ያለው ኤአይ ያለው ብዙ አይነት ሰልፍ አዌርድ የሆነ አንድ ኤሌክትሮሜካኒካል ኦብጀክት ቢውልት ለማድረግ ስታስቡ ለሴዛት ላፕቶፕ ስውት ካሜራ አለው ዘን እየቀረጽኩ ነው ጀስት እኔ ምስል ሪፍሌክት ያደርግ አንድ ሰው ብቻ አይደለም ይሄን ላፕቶፕ ይዘራው የተለያዩ ባለሙያዎች በአንድ ላይ ሆነው ኮላቦሬት ሊሰርተው እና ብዙ እንዳላበዛባችሁ ባጭር ሲሆን የተሻለ ነው። ለማንኛውም ማስተር ካርድ እዚህ ሀገር መምጣቱ አንድ ስቴፕ ወደፊት እያለ ነው ማለት ነው። ስለዚህ ጥሩ ነው። ማስተር ካርድ መፈቀድ አለበት። የስ ናሽናል አይዲ በቂ ነው። ፓስፖርት ቢኖርም ባይኖርም በቃ መፈቀድ አለበት። ከተፈቀደ ለወጣቶች ጥሩ ነው። ለወጣቶችም ኢንፎርም ማድረግ አለበት። ጀስት ባንኮች ኢንፎርም እንደሚያደርጉ ነው። ጀስት ለተማረ ሰው ይሄ ጥሩ ኦፖርቹኒቲ ነው። ኦፖርቹኒቲዎችን ይከፍታል ማለት ነው። ዶላር ወይም የውጭ ምንዛሬ በነጋዴ ብቻ ወይም በትንሽ ባለሀብቶች ብቻ አይደለም የሚመጣው። በሀገሪቱ ህዝብ ገንዘብ የሚባለው ነው። ዶላር ብቻ ዶላርም እንኳን ሊረክስ ይችላል፣ በዚህ ሊያንስልን ይችላል። እኛ የምናገኘው ከሆነ ለነቻይናዎች ለኢንዲያዎች ለምሳሌ በዛው ነው የሚያገኙት። በዚህ ጋቸው ውስጣዊ ባለ ህዝባቸውና ውጫዊ ባለ ህዝባቸው። ውስጣዊ ያለው ህዝብ ምን አይነት ትምህርት ተምሯል?
በዛ ላይ ደግሞ ምን አይነት ስራዎችን እየሰራ ለሀገሩ ገንዘብ ያመጣል፣ ለራሱ ጥሩ ማህበራዊ ኢኮኖሚ መገንባት ማለት ነው። ጀስት ማህበራዊ ማንም ሰው ማንንም እድገት ይፈልጋል። ማንም ሰው መለወጥን ድላ ኑሮን መኖር ይፈልጋል ማለት ነው። ሶ ማስተር ካርድ መኖሩን እንግዲህ ልጁ ሲያሳያችሁ ነበር። ዳሽን ላይ ሁለቱንም ሰርቶ ጥሩ ነው። ስኮድ ሌሎችም ባንኮች ላይ ጀስት ውስጥ ያሉ ባንኮች እንደሚሰሩ ናሽናል ባንክ ፈቀደላችሁ ይሰጣል ማለት ነው። ስለዚህ ዋን ሞር ስቴፕ እየሄድን ነው ማለት ነው። ስለዚህ ብዙ የኦንላይን ስራዎች አሁን ቻሌንጅ የሚያደርጉን ነገሮች እንትን እያሉልን ኢኮኖሚያችን ራሱ እየተሻሻለ ይሄዳል ብለን እናስባለን። ኢኮኖሚያችን የሚሻሻል ነገር ይኖረዋል። ኢምፖርት ለማድረግ ኤክስፖርት ለማድረግ የሚያስፈልገው የውጭ ምንዛሬ ነው ማለት ነው። እና ይመቻችሁ፣ ይመቻችሁ። ሼር፣ ሳብስክራይብ፣ ላይክ ማድረጋችሁን አትርሱ። አይከኒክ አይቲ ፖድካስቶች ነን። ስለዚህ ከዚህ እነ ማስተር ካርድ ጋር እነዚህ ፓይፓሎች ጋር ምናምን ከገቡልን ሀገር ዓለም አቀፍ ባይዘው ይሆን ማለት ነው። ዓለም አቀፍ ይሄ አንሎክ ሲሆን ዓለም አቀፍ ሰዎች ይሆናሉ ከዓለም ጋር እኛም ሸር እናደርጋለን። ቅድም የእውቀት ኮምፒተንስ የቴክኖሎጂ ትራንስፈርን በእኛና በእነሱ መካከል ይኖራል ከሌሎች ጋር ምናምን ለሰጣት አሁን ቅድም የሰሩ ባለሙያዎች የሚመጡት በዚህ ወይ ነው። የሰሩ ባለሙያዎች ከቲዴጅ ኢንጂነሪንግ ቴክኖሎጂ የሚባለው በዚህ ነው የሚመጡ። በምንም ነገር ልታመጡ አትችልም። ስለዚህ ቅድም መኪናዎችን ቴክኖሎጂዎች ምናምን የሚፈጥረው ኮምፒቲሽን ድርጅት ለድርጅት በአንድ ተዛራ የተማረውን ሰው ፍሪሊ የሆነ ሰው ስራ አሳታፊ ስራዎችን ስፌር ስትፈጥርለት ሁኔታዎች ስትፈጥርለት በዛ ላይ መስራት ይችላል ማለት ነው። እና ገንዘቦችን መስራት ይችላል አንድ ሰው ላይ ስለዚህ $10 $100 አፕወርክ ይባላል፣ ኮወርክ ይባላል፣ ብዙ አሉ። ይዘው ይሄ የዴቨሎፕመንት ኢንቫይሮንመንቶች እነዚህ አፕወርክ ብቻ አይደለም ብዙ አሉ። ኮወርክ የሚባለውን ማለት ሌላ አለ ደግሞ ሌሎችም አሉ። ከኮወርክ ውጭ ብዙ አይነት የዴቨሎፕመንት ኢንቫይሮንመንት ነው ያሉ። ኖት ኦንሊ የዴቨሎፕመንት ኢንቫይሮንመንት በማኔጅመንት በሉት በናቹራል ብዙ አይነት ስራዎች ናቸው። ኦንላይን ላይ አሁን ኦንላይን ላይ ነው ያለው። ጀስት ሰርል ወርልድ ቴክኖሎጂ የሚባለው ሞረን አርትስ ቴክኖሎጂ የምንለው ያንደኛው ክፍለ ዘመን ቤት ላይ ቁጭ ብሎ የሚሰራበት ሲስተም ላይ ነው ያለ ነው። እና አብረን መሄዳችን አንድ ስቴፕ ራሱ ጥሩ ነው። አንድ ስቴፕ ካርዱ እንደዚህ እንደ ኤቲኤም ካርድ ራሱ መሰጠቱ አሪፍ ነው። ሰው ኢንተርናል ላለ ሰው ሀገር ውስጥ ላለ ወጣት እንደኛው እንደ ስራ ፈጠራ መስሩት ወይ መግባቱ ኦፖርቹኒቲ ይኖራቸዋል። ታውቂያን ሌጂቲሜት የሆነ ባርኮድ ሪደር ያለው ናሽናል አይዲ ያላችሁ በሱ መሰረት የሆነ ነገር ታረው ታዋቂ ነው ይመዘግባችኋል። ክፍያም ምናምን የሆነ ነገር ሰርታችሁ ገንዘባችሁን መቀበል ትችላላችሁ ማለት ነው። ተርምስ ኦፍ ዶላር፣ ዩሮ፣ ፓውንድ በዚህ በተለያየ ነገር ግን አማራጮቹን ቢያንስ ኢዝ ያደረገው ለምሳሌ በሶስተኛ አካል በዘመድ አዝማድ ውጭ ሀገር ባለ ማስከፈት ምናምን እሱ ራሱ ቢሮክራሲ ነው። አንዳንዴ እሱ መቅረት አለበት። አንድ ሰው ፍሪሊ እንደዚህ ነገሮችን እንደዚህ ማግኘት አለበት። የፐብሊክ የሚባሉት ተሸርነሪ ኦርጋናይዜሽንስ ተቋማት ናቸው ባንኮች። ስለዚህ አንድ ዋን ሞር ስቴፕ ወደፊት ፎር ዊ ኢትዮጵያንስ ኤንድ ዩዝስ ለኢትዮጵያውያን ለወጣቱ ይጠቅመናል ማለት ነው። ስለዚህ ሸር ሳብስክራይብ ማድረጋችሁን አትርሱ። ልጁ እንግዲህ አይታችሁታል ዩቲዩብ ላይ ሪከርድ አድርጎ ምናምን ሰርቶታል። አይቼዋለሁ ቪዲዮ እናንተንም ሰማው በዚህ በታብሌት ያሳያችሁ መሰለኝ እና ይሄ ጥሩ ነው ማለት ነው። ለማንኛውም ይመቻችሁ። ባይ ባይ ቻው።